የሰራ ይሄ ነው በቃ የሙስሊሞች አምላክ ካለ እሱም ከሽርኩ ጋር በቁርአን ወይም በሐዲስ ያልመጡትን على በቁርአን ላይ የተገለጸባቸው ተፈጭተው በደንብ ደቀው ተቦክተው ተጋግረው አልቆላቸዋል እኛ መመገብ ብቻ ነው የሚቀረው ሱብሃንአላህ እና እነዚህን የሚመጡትን በተለይ በአላህ Subhanahu Wa Ta'ala ባህሪያት ጉዳይ ላይ የመጡ የቁርአንና የሐዲስ ንግግሮችን እንዴት ነው መረዳት ያለብን የሚለው ነገር ዑለማዎች አስቀምጠውታል ሌላ ብዙ ወጅምብር ውስጥ የሚያስገባም ነገርም የለውም አልহামዱሊላህ በደንብ እነሱ ከክተው ጨርሰውታልና ማለት ነው الإمام النووي رضي الله عنه وأرضاه شرح صحيح مسلم لاي شرح صحيح مسلم قص 6 قص 36 لاي من ይላሉ እርሳቸው እየተናገሩ የነበረው ስለ ينزل ربنا ስለሚለው ሐዲስ ነበር አሁንም يعني ፈጣሪ አላህ ይወርዳል ብሎ ሰው እስልምናን ወክ እየተከራከርኩ ያለው ሰው ተናግሮ ነበር ينزل ربنا ፈጣሪ አላህ ወደ ቅርቢቱ ሰማይ ይወርዳል ብሎ ይሄ የሙስሊሞችን እምነት የማይወክልን ነገር አንጸባርቆ ነበር ተመልከቱ የሙስሊሞች አቂዳ እምነት ምን እንደሆነ እነዚያ ታላላቅ እስላም ሊቃውንት ምን ብለው እንደሄዱ ማለት ነው الامام النووي ማለት የሷሂህ ሙስሊም ባለቤት የሪያዱ ሷሊሂን ባለቤት የአርባዑን النووية ባለቤት የሚንሃጁ ጣሊቢን ባለቤት በፊቅህ ስንገባ በሻፊዒ መዝሀብ እንደዛው የረውደቱ ጣሊቢን ባለቤት ናቸው يعني በዕልማቸው ባህር እንደሆኑ የታወቀ ነው እርሳቸው قوله صلى الله عليه وسلم ينزل ربنا كل ليلة إلى السماء الدنيا ይህ ሐዲስ አሉ ينزل ربنا የሚለው አሉ فيقول من يدعوني فاستجيب له هذا الحديث አሉ ይህ ሐዲስ